ሰላም የተወደዳችሁ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው ከአንድ ታሪክ ጀምረን ወደምንማማርበት ራሳችንን ወደምንመክርበት ሰዓት ላይ ደርሰናልና ዛሬም እንደተለመደው አብረን የምንማማር ይሆናል። በጥንት ጊዜ ነው አሉ በጫካ ውስጥ የዱር አራዊቶች አንድ ላይ በህብረት የሚኖሩበት ወቅት ነበር። በዛ ወቅት ላይ ሁሉም በአንድነት በፍቅር ይኖሩ ነበር። እነዚህ የዱር አራዊቶች ከዕለታት በአንዱ ቀን አንድ ሐሳብ አነሱ። ይህ ምንድነው? አንዱ ከሌላው የመለያየትን እንዲሁም ደግሞ የመከፋፈልን ዱሩ የኛ ነው ጫካው የኛ ነው ወደ ማለት ደረሱ። የደረሱበት በጣም የሚገርም የሚደንቅ መረዳት ነበር። እሱ ምንድነው? ጫካው ውስጥ ለብቻችን እንኖር የሚል ነበር። ይህንን ሲናገሩ አንድ ነገር አላስተዋሉም ነበር። አብሮ መሆን፣ በአንድነት በህብረት መቀጠል፣ በህብረት ነገሮችን ማከናወን፣ በህብረት መኖር ጥቅሙ ብቻም ሳይሆን ጉዳቱ መኖሩን ጭምር ብቻ ሳይሆን እነሱ እየተረዱት ጉዳት ብቻ መሆኑን ነበር እየተረዱት። አንዳንድ አረዳዶች በጣም አስቸጋሪ ናቸው። አንዳንድ አረዳዶች ከመንገድ የሚያስቀሩ፣ አንዳንድ አረዳዶች ከግብ የማያደርሱ፣ አንዳንድ አረዳዶች የሚገሉም ጭምር ናቸው። እነዚህ አራዊቶች እንዲህ ነበር ያሉት። አንበሳ ሲያጓርብን በጣም እንረበሻለን፣ ስለዚህ አንበሳን እናጥፋ የሚል ዘመቻ ነበር የወጡት። እንግዲህ አንበሳን ታውቃላችሁ። አንበሳ ብርቱ ነው። አንበሳ የሚሰባብር ነው። አንበሳ የዱር ንጉስ መሆኑ የሚታወቅ ነው። እነሱም ያደሙበት በዚህ በዱሩ ንጉስ ላይ ነበር። ይህ የዱሩ ንጉስ ሲያጓራ በጣም እንደሚጨንቃቸው እንደሚረብሻቸው ያሰቡ። እንዳሰቡትም ከዕለታት በአንዱ ቀን አናብስቶች መጥተው ጫካ ሲገቡ ሁሉም እምቢ አሉ። ጫካውም ጭምር እምቢ አለ። አንበሳውም ግራ ገብቶት ዛሬ ምን ሆኖ ነው የሚል ሐሳብ ውስጥ ይገባል። ሁሉም አትድረስብን የሚል ነገር አለ። ታውቃላችሁ እንዲህ የሚል አባባል አለ። የአንድ ንጉስ ወይም የአንድ የአገር ገዢ አቅሙ፣ ጉልበቱ፣ ጥንካሬው ሰራዊቶቹ ናቸው የሚል አባባል አለ። ሰራዊቶች ከሌሉ አንድ ንጉስ ብቻውን ምንም አያደርግም። አንድ የአገር ገዢ ብቻውን ምንም አያደርግም። ይህ ነገር ነበር የገጠመው አንበሳውንም። ከአንበሳው ተለዩት። አንበሳውን ወጉት። አንበሳውን እባቡም ዘንዶም ምኑም አባረረው። ነብሩ ወፉም ሁሉም አባረሩ። አንበሳውም ወደ ውጪ ወጣ። ኦኬ ውጪ መውጣት ብቻም አይደለም፣ አይ ለምን አልቀየረም ብሎ አንበሳ የሚባል ዘር ጫካ ውስጥ እንዳይኖር እንዳይታይ አድርገው ወጡት። ሌላ ጫካ ቀየሩ። ብዙም ሳይቆይ አንዳንድ ነገሮች መድረስ ጀመረ። ያ ምንድነው? ጫካው መቆረጥ፣ ዛፎቹ መቆረጥ፣ አንዳንድ ነገሮች መታደን ጀመረ። ለምሳሌ የተለያዩ አዋፋት መታደን ጀመሩ። ሌሎች ደግሞ ዘመቻ ተወጥቶባቸው ማባረር፣ መሰደድ ተጀመረ። ኦኬ ምንድነው ሲባል አንበሳ የሚባል አስፈሪ ንጉስ የሆነ በመካከላቸው የሚኖር የነበረው ንጉሱ አልነበረው። ይህ ነው እንግዲህ አንድነትን ያፈረሰው። እነሱ የሱን ማጓራት ብቻ እንጂ ያዩት ተቻችሎ መቀጠልና ተቻችሎ መኖርን አላሰቡም ነበር። ያ ብቻም አይደለም፣ እነሱ ያሰቡት ተቻችሎ መኖር ብቻም ቢያስቡ ጥሩ ነበር። ያም ብቻም ሳይሆን የሱ መኖር ምንኛ እነሱን እንደሚከላከል ምንኛ አስፈሪ እንደሆነ ስንቱ እንደሚፈራ አላወቁም ነበር። እና ይህ ነበር ወዳጃቸውን እንዲሁም ደግሞ አብሮ ነዋሪያቸውን አንበሳ እንዲያስወጥ ያደረገው። ይህ የአራዊቶች ታሪክ ነው በእነሱ ላይ የተከሰተ። ከዛ በኋላ የሰው ልጆች ጫካ ማመንጠት ጀመሩ። የሰው ልጆች እሳት ሰደድ መልቀቅ ጀመሩ። ከዛ ዋይታ ሆነ እዛው ጫካ ውስጥ። አሁን ምንድነው ምን ሊሆን ነው? በዚህ ስምምነት ውስጥ ያለገባ ነገር ግን የበላይነት ሳይሆን የብዛትና የማነስ የሚባል ነገር አለ አይደል? እሱ ውስጥ የተገባ አንድ ተጽዕኖ የተፈጠረበት አንድ አራዊት ነበር። እሱም ኤሊ ነው። ኤሊ ሮጦ ስለማያመልጥ
ይህንን ነገር አልቀበልም አለ። ነገር ግን የእሱን ድምፅ ማንም ምሰማ አልነበረም። ነገሩ ከደረሰ ወዲህ ምንድነው አሉ። ኤሊ እኔ ነግሬያችሁ ነበር። አንበሳ ስንት ነገር እንዲጠበቀ ከስንት ነገር እንዲታደገን እኔ ነኝ ማቀው። ብዙ ጊዜ ሰዎች ይህን ጫካ ገብቶ ማያመነጥሩት፣ ብዙ ጊዜ ይህን ጫካ ገብቶ እኛን ማይዙን አንበሳ ስላለ ነው። ስለዚህ በአንድነት መኖራችን በጣም እጅጉን የሚጠቅም ነገር ነበር። አሁን እነሱን መመለስ አይቻልም። ነገር ግን ከማለቅ ውጪ ምንም አማራጭ የለንም። ባይሆን የሚቻል ከሆነ አንበሳዎችን ወደዚህ ጫካ መመለስ ነው ያለብን የሚለውን ነገር አወራ። አሁንማ ጊዜው ረፍዷል፣ አሁን መመለስ አንችልም ብለው እነሱ በጸጸት ተዉ። አንዳንዴ ህብረት ትልቅን ስፍራ ይይዛል። ምክንያቱም እኛ እንደ ግለሰብ፣ እንደ አንድ ወጣት እንዲሁም ነው እንደ አንድ ሰው አንድ ሀሳብ ነው የሚኖረን። አንድ ሀሳብ መቼም ሙሉ ሆኖ አያውቅም። አንድ ሀሳብ ሙሉ ሊሆንም ደግሞ አይችልም። የብዙዋን ሀሳብ ብዙ ነገር መስራት፣ መከወን፣ አንድነት ትልቅን ለውጥ ማምጣት ይችላል። ይህንን ነበር አራዊቶቹም ያላወቁት። ወዳጆቻችን ከአጠገባችን ባሉ መጠን ባሉ ቁጥር ሁሉ ከስንት ነገር እንድትጠበቅን እኛ አናውቅም። ስንቱን ነገር እንዳቀለሉልን አናውቅም። ምክንያቱም በአንድ ጣት ፊት አይታጠብምና በአንድ ሀሳብም አገርን መዝለቅ፣ ጎዳናን መዝለቅ፣ ሀሳብን ኮንኪር ማረግ፣ ቢውልድ ማረግ አይቻልም። ህብረት አላችሁ፣ ህብረትን አትጥሉት። አንድ ከመሆን ሁለት፣ ሁለት ከመሆን ሶስት፣ ሶስትም ከመሆን 30 መሆን እጅጉን ያዋጣል። አንድ ሰው ትልቅ ለመሆን ከፈለገ ወዳጆቹን ማፍራት ነው ያለበት። ወዳጆቹን ካላፈራ ትልቅ መሆን አይችልም። ምክንያቱም የሱን ጥፋት አያውቅም፣ የሱን ትክክለኛነት አያውቅም፣ የሱን አቅም አይረዳም። ለዚህም ነው ህብረት የሚያስፈልገው። በክርስትና እምነት ውስጥ ህብረት ትልቁን ስፍራ ይዛል። ለዚህም ነው ኢየሱስ ክርስቶስ ሲናገር ደቀ መዛሙርቶችን እኔ አውቃቸዋለሁ አለ። ከዛ ምንድነው ያለው? ወንድሙን የማይወድ ደቀ መዛሙር አይደለም አለ። ደቀ መዝሙር ማለት ወንድሙን የሚወድ ለወንድም ፍቅር ያለው አለ። ለወንድም ፍቅር አለ ማለት ወንድም ወንድምን ይጠራልና ለወዳጅ ፍቅር አለው ማለት ነው። ይህ ደግሞ ህብረት ነው። ጳውሎስ ደጋግሞ በጻፋቸው መልእክቶች ውስጥ ህብረታችሁን ጠብቁ፣ ህብረታችሁን ጠብቁ፣ ህብረታችሁን ጠብቁ የሚለውን ነገር ደጋግሞ ጽፎታል። ህብረት የአሸናፊነት የድል ትልቁ ቁልፍ ነገር ነው። በዚህ ዘመን ላይ የታጠው ህብረት ብቻ ነው። ምክንያቱም ልንበላ እንሰበሰባለን፣ ነገር ግን ከንጹህ ልባችን አይደለም። ኦኬ እንጠራራለን፣ ልንሰራም እንችላለን፣ ከንጹህ ልባችን አይደለም። ንጹህ ልብ እጅግ ወዳጅን የሚጠራ ለወዳጅ የሚያስፈልግ ነገር ነው። ህብረት የሚመጣው ከንጹህ ልብ ነው። ከንጹህ ልብ ከጀመርን ህብረትን ልንቀላቀል፣ ህብረትን ልንጣራ እንችላለን። ስኬታማ መሆን ትፈልጋላችሁ? ስኬታማ መሆን ትፈልጋለሽ? ህብረትን አጠንክሪ። አጠገብሽ ያሉት ሰዎች ምን አይነት ሰዎች ናቸው? ከአንቺ ጋር የሚውሉ፣ ከአንተ ጋር የሚውሉ ምን አይነት ሰው አጠገብ ያለ? ለነዛ ሰዎች መልካምን ተመኝ። ለነዛ ሰዎች መልካሙን ብቻም ሳይሆን መንገድንም ጭምር አሳያቸው። ህብረትን አጠንክር፣ ካነሰ ጨምር። ይህ ደግሞ የአንተ የድልም የማሸነፍም ትልቁ ቁልፍ ነው። ህብረት እኛ እናውቅም እንጂ ወንድሞቻችን፣ ወዳጆቻችን፣ ጓደኞቻችን የተከላከሉልን ስንት ውድቀቶች አሉ። እኛ ሳናቅ የተከራከሩልን። አንድ ጊዜ ነው አሉ አንድ ወዳጅ ወንድሙ ይታመማል። ወንድሙ ስላችሁ ወዳጁ ማለት ነው። ጓደኛው ይታመማል። ጓደኛው እኔ ታምሜ እንዴት ጠፋ ብሎ በጣም ያዝንበታል። እሱ እየጠፋው አንድ ንብረት ነበረው፣ ዕቃ ነበረው። ያንን ሸጬ ለምን አላሳክመውም በሚል ነበር። ይህ ወዳጅ ይጠፋል። ምክንያቱም ያንን ዕቃ የሚገዛ ሰው ይጠፋል። ነገር ውስጥ ረጅም ከተማ ሄደው ዕቃውን ሸጠው ብሩን እስከሚያመጣ ድረስ ወዳጁ በጣም ይደክማል። ሆስፒታል ውስጥ በጣም ይደክማል። በዛን ታይም እኔ ከዚህ ወንድም ጋር አልታረቅም፣ አላገኘውም የሚል ድምዳሜ ላይ ይደርሳል። ምን ለመንገር ፈልጌ ነው መሰላችሁ? ወዳጆቻችሁ ከጀርባችሁ መጥፎ የሚያስቡላችሁ እንዳሉም ሁሉ መልካም የሚያስቡ አሉ። ስለዚህ መልካም ወዳጃችሁን አጥብቃችሁ በመያዝ ህብረታችሁን አሳድጉ። በተለይ መንፈሳዊ ህብረት ከሆነ በጣም ትልቅ ነው። በጣም ጠቃሚ ነው። በጣም ያገለግላል። በምንም እንዳታጧቸው። ለቆሮንቶስ ሰዎች እንደዚህ ብሎ ይናገራል ጳውሎስ ሲናገር፣ ወንድሞቻችሁን አሳንሳችሁ እንዳታዩአቸው፣ ምክንያቱም አንድ ቤት ናችሁ፣ አንድ ቤተሰብ ናችሁ ይላል። ጥል ቢፈጠር
አለመግባባት ቢፈጠር እርስ በርሳችሁ ጨርሱ እንጂ የውጭውን ሰው አታስገቡ በማለት ቅዱሳንን ያስጠነቅቃቸዋል። ምክንያቱም ለወንድሞቻችሁ ለጓደኞቻችሁ የሚሰጡትን ቫልዩ ከፍ አድርጉ። ይህ ማለት አንዳንድ ጓደኝነት አለ። አንዳንድ ጓደኝነት መልካሙን አመል የሚያጠፋ ክፉ የሚያደርግ ነው። ግን እኔ ዛሬ የሚመክራችሁ ነገር መልካሙን አመል የሚያጠፋውን ጓደኝነትን ሳይሆን መልካሙን አመላችሁን የሚያስቀጥለው ጓደኝነታችሁን ቀጥሉ፣ ጨምሩ። እንደዚህ አይደል የምለው የሀገራችን አባባል የቆየ ድር ቢያብር አንበሳ ያስር ይለን። አንድነት ምን አይነት ጉልበት ምን አይነት አቅም እንደሆነ ታውቃላችሁ? በጣም ከዚህ እናውቃለን። አሁን ላይ በብሔር መከፋፈል አለ፣ በጎሳ መከፋፈል አለ፣ በሃይማኖት መከፋፈል አለ። መሰረታዊ ችግር እስከ መሆን ድረስ መጥቷል። የአይዲያ መለያየት አለ። ኖ ማተር ግን አንድ ነገር አስተውሉ። ይህ ውድቀትን ነው የሚያስከትለው ወይስ ድልን ነው የሚያመጣው፣ ስኬትን ነው የሚያመጣው የሚለውን ነገር አስቡት። ይህን ነገር ካሰባችሁ ካስተዋላችሁ ዘመንን መዋጀት ትችላላችሁ። ይህ ከእናንተ የሚጠበቀው እንደ ክርስቲያን ማህበረሰብ እንደ መጽሐፍ ቅዱስ መጽሐፍ እንደሚያውቅ ሰው እንዳገለገለ ሰው አገልጋይ ላይ ማደም ሳይሆን ወንድም ላይ መነሳት ሳይሆን የሐሳብ ልዩነትን የአይዲያ ልዩነትን አለመቀበል የሚያመጣቸውን ነገሮች ማጠንከር ያ ለውድቀት ነው የሚዳርገው። አንድ ነገር ልንገራችሁ፣ ሁሌም ድል ያለው በህብረት ውስጥ ነው። ሁሌም ህብረት ካለ ፍቅር አለ። ያንን ህብረት አስቀጥሉ። ዛሬ እንድታዩት ነገር ወይም እንድታስተውሉት ነገር የሚፈልገው ምን አይነት ጓደኞች አሏችሁ? እነዛን ጓደኞቻችሁን በደንብ አድርጋችሁ ሜንቶር አድርጓቸው። አድቫይስ ተደራረጉ። ከሚበልጧችሁ ጋር ለመማር ከሚያንሳችሁ ጋር ደግሞ እንዲሁም ደግሞ ለመረዳዳት የእናንተን ድጋፍ ለሚፈልግ ሰው ደግሞ ከአጠገቡ ለመቆም ፈቃደኛ ሁኑ። ልባችሁን ክፍት አድርጉ። ወንድሞቻችሁን ውደዱ። ፍቅር ትልቅን ህብረት ይፈጥራል። በህብረት ሁሉም ነገር በጣም ይቀላል። ለህብረት ያለው ነገር ድርን እንግዲህ ታውቃላችሁ፣ ምንም አቅም የሌለው ነገር ነው። ነገር ግን አንበሳን የመሰለ ነገር ያስራል ከተባለ ምን ያህል ለህብረት ያለውን ነገር ከህብረት ጋር ሲቀጠል ምን ያህል ጉልበት ኢንቨስት እንደሚደረግ ምን ያህል ዕውቀት ኢንቨስት እንደሚደረግ ነው የሚያሳየው። አንድነት የሚሰሩን ነገሮች በሀገራችን ውስጥ እያየነው ነው። ከዚህ በፊት ብዙ ስራዎችን በጥንቱ ዓለም እንዲሁም ደግሞ በእኛም በትራዲሽናል ዘመን ላይ የተሰሩ ነገሮችን እናውቃለን። በካልቸር ብዙ ነገሮችን እናውቃለን። ብቻቸውን አይቆም። ቤት ሲሰራ በህብረት ነው። እርሻ ሲታረስ በህብረት ነው። ስራ ሲሰራ በህብረት ነው። ደቦ የሚባል ነገር አለ። ህብረት ለአካባቢያዊ ወይም አሁን ለምንኖራቸው ለኑሯችን ብቻም ሳይሆን ህብረት ለመንፈሳዊም ነገር ትልቅ ቫልዩ ያለው ነገር ነው። ህብረታችሁን አጠንክሩ። ስኬታማ መሆን ትፈልጋላችሁ? ህብረታችሁን አጠንክሩ። ህብረታችሁን አብዙ። ወዳጆቻችሁ ሲኖሩ ጠላቶቻችሁ ይፈሯችኋል። ከወዳጆቻችሁ የተለያችሁ ዕለት ትጠቃላችሁ። የተጠቃችሁ ቀን ደግሞ የሚደርስላችሁ የለም። የሚያግዛችሁ የሚያተርፋችሁ የለም። ስለዚህ ከማን ጋር ነው የምትሄዱት? የወዳጅን ትርጉም የህብረትን ትርጉም የምታውቁት ስትለዩ እንዲሁም ደግሞ ለብቻችሁ ስትሆኑ ነው። በእጅ ያለው ወርቅ እንደ መዳፍ ይቆጠራል እንደሚል የአገሬ ሰው በእጃችሁ ያለውን ወንድሞቻችሁን አክብሯቸው፣ ቦታ ስጧቸው፣ ጊዜ ስጧቸው። ይህ ምክሬ ነው። በተለይ ለመንፈሳዊ ህብረት የሚግለው እንዲሁም መንፈሳዊ ህብረት የሚያድገው መንፈሳዊ ነገር የሚጨምሩ በህብረት ስለሆነ ፕሬቲም ናችሁ፣ ኢቫንጀሊዝም ናችሁ፣ የትኛው የመዝሙራን ህብረት ናችሁ፣ ወንድምነታችሁን ህብረታችሁን አጠንክሩ። በዚህ ደግሞ ድል አለ፣ በዚህ ደግሞ መቀጠል አለ፣ በዚህ ደግሞ የራሳችሁን ቫልዩ የምታውቁበት ነው። ለዚህም ህብረታችሁን ስኬታማ መሆን ከፈለጋችሁ በእያንዳንዱ ነገር ስኬትን የምትፈልጉ ከሆነ ህብረት የስኬት ሁሉ ምንጭ ነው፣ ቁልፍ ነገር ነው። እግዚአብሔር አምላክ ይባርካችሁ፣ በህብረት ይባርካችሁ። ህብረት ማድረግ የማትችሉ ጸባይ ከሰው ጋር አይግባባም የምትሉ ሰዎች ጸልዩ። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ጥበብን ያለ ስስት መስጠት የሚችል አምላክ አለ ይላል። ስለዚህ በጸሎት ቅረቡት፣ ይሰጣችኋል። የሌላችሁን ነገር በሙሉ ይሰጣችኋል። እግዚአብሔር የማይሰጠው ነገር የለም፣ የማያስተካክለው ጸባይ የለም፣ የማያመጣው ህብረትም የለም። ስለዚህ የሚጠቅማችሁን ህብረት ሁሉ እግዚአብሔር ስለሚሰጣችሁ በጸሎት ትጉ፣ ህብረታችሁን አጠንክሩ።
እጃችሁ ላይ ያለው ህብረት፣ አጠገባችሁ ያለው ወንድም እንደ ተራ ወንድም አትዩ። ቫልዩ ስጡ፣ ዋጋ ስጡ፣ ውደዷቸው፣ አክብሯቸው። የፍቅር ቋንቋ መልመድ አለባችሁ። እወዳለሁ በሉት፣ አከብራለሁ በሉት። ፕሮፌሽኑን አክብሩት፣ ታሌንቱን አክብሩት፣ እያንዳንዱ ንግግሩን አክብሩት፣ አቅኑት፣ ከተሳሳተ መልሱት፣ ገስጹትን በፍቅር። ይህ ህብረት ውስጥ የሚከሰት ነገር ነውና አለመግባባትን በመግባባት ቀይሩ። ልዩነታችሁን ደግሞ በደንብ እመኑ። ይህ የሚጠቅማችሁ ነገር ነው፣ ለነገም ጭምር ሲንቃችሁ ነው። የትም አገር ሄዱ፣ የትም ኑሩ፣ በየትኛውም ስፍራ ተገኙ፣ ህብረትን ማድረግ በፍጹም ፈጽማችሁ እንዳታቋርጡ። እግዚአብሔር በህብረት ይባርካችሁ፣ በአንድነት ይባርካችሁ። የሚሰማችሁን ሰው ይስጣችሁ፣ እንዲሁም ደግሞ የሚረዳችሁን ሰው ይስጣችሁ፣ የሚረዳችሁንም ሰው ይስጣችሁ። እግዚአብሔር በህብረት ይባርካችሁ። እወዳችኋለሁ።